ሰላም ሰላም ጤና ይስጥልን ውድ አድማጭና ተመልካቾቻችን፣ ይህ ኤቢሲዲ ኒውስ ኢትዮጵያ ነው። በመቀጠል የዕለቱን ሰበር ዜና እናቀርባለን። አዎ በእርግጥም ገድለውታል። የሙአመር መሐመድ አቡ ሚንያር አልጋዳፊ ሁለተኛ ልጅ የሆነው ሳይፍ አልኢስላም በጥይት ተደብድቦ በግፍ ተገድሏል። እነሆ የአባቱን ራዕይ በመከተል ለእናት አገሩ ሊቢያና ለሕዝቦቿ ሰላምን እንዲሁም የበፊቱን ልማትና የቅንጦት ሕይወት ሊመልስ ቆርጦ የተነሳው ሳይፍ አልኢስላም ዳግም ላይመለስ ይችን ምድር ተሰናብቷል። ልጅ አይውጣልሽ ተብላ የተረገመችው አፍሪካ ዛሬም አንድ ልጇን ተበልታለች። ገዳዮቹ በመጀመሪያ ያደረጉት የሲሲቲቪ ካሜራውን ማጥፋት ነበር። ከዚያም የ53 ዓመቱን ጎልማሳ በጥይት ደበደቡት። አቤት ጭካኔ! የሀገሬ ሕዝብ በሰላም መሽቶ ይንጋለት ባለ፣ ለእርሱ ግን እንዳይነጋለት አደረጉ። የገዛ ወገኖቹ ጨከኑበት። በዚንታን በሚገኘው መኖሪያ ቤቱ ስለ ሀገሩን የነገ ተስፋና የነገ ድል ሲያብሰለስል፣ እርሱ ግን የነገዋን ቀን እንደማያይ አላወቀም ነበር። አባቱ ኮሎኔል ሙአመር ጋዳፊ ለሊቢያ ሕዝብ ቤትና መኪና፣ መብራትና ውሃ፣ ትምህርትና ሕክምና በነፃ ቢያደርጉም የሊቢያ ሕዝብ ግን ውለታውን የከፈለው ጎዳና ለጎዳና እያዳፋ በመጎተት በድንጋይ በመውገርና በግፍ በመግደል ነበር። አሁን ደግሞ ልጁን ያለ ዕድሜው ቀጠፉት። እቺ ሊቢያ ምን አይነት ትሆን? አባት ጋዳፊን በቀን ልጅ አልኢስላምን በሌሊት የገደለች፣ የኢትዮጵያና የኤርትራ ስደተኞችን ደም የጠጣች ጨካኝ፣ ግፏ ቢነገር ቢዘረዘር የማያልቅ ምስኪን የኢትዮጵያና የኤርትራ ስደተኞችን አሸዋ ውስጥ የቀበረች፣ ስንቱን የሀገሬ ወጣት በወጣበት ያስቀረች፣ እንግዳ መቀበል የማታውቅ እንግደኛ ላይ የምትጨክን የእንጀራ ፈላጊ ወጣቶች መቀበሪያ ጉድጓድ፣ ፈጣሪን የማትፈራ የንጹሐንን ደም በብርጭቆ እየቀዳች የምትጨልጥ፣ ኦ ሊቢያ ፈጣሪ ቀልብሽን ይሰብስበው፣ እርሱ በቃ ይበልሽ፣ ሰላምና ፍቅሩን ይመልስልሽ። አንቺ ሀብታም አገር፣ አንቺ የነዳጅ ባለጸጋ፣ የከብቶችሽን ወተት የቴምርሽን ወለላ ያቅምስሽ። ሊቢያ ከዓለማችን ቱጃር አገሮች ከቀዳሚዎቹ ተርታ የምትሰለፍ ናት። እነሆ የቆዳ ስፋቷ 1,759,540 ኪሎ ሜትር ስኩዌር ሲሆን ከዓለም 16ኛ ከአፍሪካ 4ኛ ሰፊ ሀገር ያደርጋታል። ዋነኛ የገቢ ምንጯ ቢቀዳ የማያልቀው የነዳጅ ዘይት ሲሆን በቀን 1.5 ሚሊዮን በርሜል ነዳጅ ለዓለም ገበያ ታቀርባለች። ይህም ማለት ወደ $60 ሚሊዮን ገደማ በቀን ታስገባለች ማለት ነው። የዚህ ሁሉ ሀብት ባለቤት የሆነችው ሊቢያ የህዝብ ቁጥሯ ግን ከ6 ሚሊዮን አይበልጥም። እነዚህ ጥቂት ህዝቦችም ያላቸውን ሀብት በሰላምና በፍቅር ከመብላት ይልቅ በጎሳ ተቧድነው እርስ በርስ ይጨፋጨፋሉ። በሀገራችን ያለው የዘረኝነት በሽታ እነርሱ ጋር አይኑን አፍጦ ጥርሱን አግጦ ይገኛል። ይባስ ብሎም እንደ አይኤስ ያሉ ሽብርተኞች መፈልፈያና መሰልጠኛ ከሆነች ሰነባበተች። በቅዱሱ መጽሐፍ ላይ ፉጥ ተብላ የምትታወቀው ሊቢያ በአሁኑ ሰዓት ግን የዓለም ሀያላን የአቅም መፈታተሻ የጦር ሜዳ ሆናለች። ይህቺ ጉደኛ ሀገር ከ30 ዓመት በላይ እልህ አስጨራሽ ትግል በማድረግ በአፍሪካ የመጀመሪያ የሆነውን የኑክሊየር ጦር መሳሪያ ለማምረት ከጫፍ የደረሰች ቢሆንም
ከምዕራባውያን በደረሰባት ጫና ምክንያት ሁሉን ነገር እርግፍ አድርጋ ለማቆም ተገዳለች። ለ30 ዓመት ያበለጸገችውንም የኒውክሌር አረር አሜሪካና አውሮፓ ሊቢያ ሊቢያ ሆይ ላንቺ ለብ ያለ የግመል ወተት እንጂ የኒውክሌር ጦር መሳሪያ ምን ያደርግልሻል? እፉ ነው። አንቺም ትቃጠያለሽ፣ ሰውንም ታቃጥያለሽ ብለው አባብለው ከተቀበሏት በኋላ እንዳይለመዳት አድርገው እንደገረፏትና እንደቀጧት ይነገራል። ሰላም ለዓለማችን፣ ሰላም ለምድራችን።